የመሰንጠቋ ምዕራፍ ኢዘ ሰማኡ ፈጠረት 1000 ቤተሰቦችን ማፍራት ማለት ነው። በጣም ትልቅ ነገር ነው። እስካሁን በሰሩት ቪዲዮ ወላሂ ነው የምላችሁ አንድ ኮሜንት አልተሰጠኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይህ አብዱ ቁርአን ቻናል ነው። ዛሬም እንግዲህ እንደተለመደው በአዲስ የቁርአን ቪዲዮ መጥቻለሁኝ። ዛሬ ይዤላችሁ የመጣሁት የቁርአን ምዕራፍ ሱረቱል ኢንፊጣር ይባላል። የመሰንጠቋ ምዕራፍ እንግዲህ የመሰንጠቋ ምዕራፍ በመካ የተወረደች የቁርአን ምዕራፍ ስትሆን 19 አንቀጾችን በውስጧ ይዛለች። ወደ ቪዲዮአችን ከመሄዳችን በፊት አንድ ምነግራችሁ ነገር አለ። ደስ ስላለኝ ነው 700 ምናምን ሰብስክራይበር ገብቻለሁ። ሹክራን ወላሂ በጣም አመሰግናለሁ። እንግዲህ በዚህ ቪዲዮ ከተቻለ 1000 ሰብስክራይበር በጋ ደስ ይለኛል። 1000 ቤተሰቦችን ማፍራት ማለት ነው። በጣም ትልቅ ነገር ነው። ለዞም በቁርአን ስር ሲሆን ደግሞ በጣም የተወደደ ነውና ይሄን ቪዲዮ የደረሳችሁ ሰብስክራይብ ሳታረጉ አትለፉ ላለውኝ ላይክ በማድረግ ጀምሩ። የቁርአን ቪዲዮ ስለሆነ የምሰራው ዩቲዩብ አብዛኞቻቸውን ቫይራል አይወጣቸውም። ላይክ በማድረግ ጀምሩ። ኮሜንትም የሆነ ነገር ጻፉልኝ። እንግዲህ ኮሜንት ከእናንተ ይሁን ከኔ አላቅም፣ ግን እስካሁን በሰሩት ቪዲዮ ወላሂ ነው የምላችሁ አንድ ኮሜንት አልተሰጠኝም። ከኔ ይሁን ችግሩ ከእናንተ ለማወቅ ስለፈለኩ ነው። ዝም ብላችሁ የነገር ብቻ ኮሜንት ላይ ጻፉልኝ፣ ይሄ ቪዲዮ ካደረሳችሁ ማለት ነው። አበዛሁባችሁ መሰለኝ። ወደ ቂራቴ ሄዳለሁ ማለት ነው። ቢስሚላሂ ራህማኒ ራሂም ኢዘ ሰማኡ ፈጠረት ወኢዘል ከዋኪቡ እንተሰረት وإذا البحار فجرت وإذا القبور بعثرت علمت نفس ما قدمت وأخرت يا أيها الإنسان ما غرك بربك الكريم الذي خلقك فسواك فعدلك في أي صورة ما شاء ركبك كلا بل تكذبون بالدين وإن عليكم لحافظين كراما كاتبين يعلمون ما تفعلون إن الأبرار لفي نعيم وإن الفجار لفي جحيم يصلونها يوم الدين وما هم عنها بغائبين وما أدراك ما يوم الدين ثم ما أدراك ما يوم الدين يوم لا تملك نفس لنفس شيئا والأمر يومئذ لله ፋሚሊ እንግዲህ የቁርአን ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ። ኮሜንት ያልኳችሁ ነገርን ደግሞ እስከ መጨረሻው ቁርአን ከሰማችሁት እንዳትረሱ ኮሜንት የሆነ ነገር ጻፉልኝ። እኔ ማወቅ ስለፈለኩ ነው። ዝም ብላችሁ አትለፉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።